ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ተጠናክሮ ለመምጣት የተለያዩ ተጫዋቾችን ለማስፈረም እየተመለከተ ሲገኝ ከዚህም መካከል ግብ ጠባቂ አንዱ ሆኗል። አሁን ላይ ግን በኦናና ያልተማመነው ክለቡ ፊቱን ወደ ማርቲኔዝ ያዞረ ይመስላል። በተጫዋቾች የዝውውር ገበያ ላይ ከሌሎች ክለቦች በተለየ መልኩ ተጫዋቾችን ከማስፈረም ጎን ለጎን በማሰናበት እጅግ የተጠመደው ማንቸስተር ዩናይትድ ሆኗል። አሁን ላይ ግብ ጠባቂያቸውን ለማጠናከር ሲሉ የተለያዩ ስራዎችን እየሰሩ እንደሆነም ተሰምተዋል። በተለይ ባለፈው የውድድር ዓመት የተጠበቀውን ያህል ግልጋሎት መስጠት ያልቻለው እና አንድሬ ኦናና ክለቡን ይለቃል ተብሎ ባይጠበቅም ነገር ግን ምትክ እንደሚያስፈልገው ይታመናል። ይህም ከማንቸስተር ዩናይትድ ጋር በሰፊው ስሙ እየተያዘ የሚገኘው ኤሚሊያኖ ማርቲኔዝ አንዱ ነው። ግብ ጠባቂው ከአስቶን ቪላ ጋር መለያየቱን ተከትሎ ተጫዋቹም ወደ ኦልድ ትራፎርድ የመምጣት ፍላጎት እንዳለው አስታውቋል። ታዲያ ሁለቱን ምርጥ ግብ ጠባቂ በአንድ ክለብ ውስጥ ማየት ለዩናይትድ ጥሩ ቢሆንም ለክለቡ የተሻለ ግብ ጠባቂ ማን ነው የሚለው አጠያቂ ሆኗል። ካሁኑ ማርቲኔዝ በአርጀንቲና በኮፓ አሜሪካና በዓለም ዋንጫ ድሎች ላይ ያሳየው ብቃት ለማንቸስተር ዩናይትድ ጠቃሚ እንዳለው ጥርጥር የለውም። ኦናና ከሚሰራቸው ትልልቅ ስህተቶች በመነሳት የማርቲኔዝ ወደ ቡድኑ መቀላቀል ስኬት ነውም ተብሏል። ማርቲኔዝ ፍጹም የሚባል ግብ ጠባቂ አይደለም። እንዲሁም ኦናናም ነገር ግን በማይጠበቅ መልኩ የሚያድናቸው ኳሶች ካሜሮናዊውን ለክለቡ ቁጥር 1 ግብ ጠባቂ ያደርገዋል። እንዲሁም ማርቲኔዝ ኳስን መሰረት አድርጎ የመጀመር ብቃቱ ከኦናና የተሻለ ያደርገዋል ሲል ብዙዎቹ የሚስማሙበት ጉዳይ ሆኗል።